አለን ወይ? የለንም። ሰላም አለን? የለንም። ትህትና አለን? የለንም። መረዳዳት መደጋገፍ አለን? የለንም። አሁን ባለን በምንኖርበት ምድር ውስጥ ብዙ ነገር ስለምንሰማ እንደ ሀገራችን ብዙዎቹ በየመንገድ እየቀሩ ስለሆነ ብዙዎቹ እየተጨነቁ ስለሆነ ስለዚህ የእግዚአብሔር ልጆች እናንተ ግን የማን ናችሁ? የእግዚአብሔር ልጆች ናቸው። ሐዋርያው ቅዱስ ዮሐንስ በመልእክቱ ምን ይላል? ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የምናሸንፈው ደግሞ በእምነታችን ነው። ያለ እምነት እግዚአብሔርን ማስደሰት አይችልም። የሚያምን ሁሉ ይቻለዋል። ስለዚህ በእምነት ቆመን በእምነት በርትተን ማንን አስደሰትን? ዛሬ እግዚአብሔርን አስደስተናል። ምን በመስራታችን? እኛና እርሱ የምንገናኝበት፣ እርሱን የምናመልክበት፣ በህብረት የምንዘምርበት፣ ከመላእክት ጋር የምንዘምርበት፣ ከቅዱስ ጋር የምንዘምርበት፣ ከነቢያት ጋር የምናመልክበት እንዲሁም ከድንግል ማርያም ጋር ተገናኝተን ልጇን የምናመልክበት ይህን ድንቅና ውብ የሆነውን ቤተ ክርስቲያን ሰርታችሁ እግዚአብሔር እንዲመለክበት አድርጋችኋል። እንኳን ደስ አላችሁ። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እናንተ የእግዚአብሔር እርሻ ናችሁ፣ እናንተ የእግዚአብሔር ሕንፃ ናችሁ፣ ከክርስቶስ ጋር አብረን የምንሰራ ነን ይላል። ይህን ሕንፃ ማን ሰራ? እስቲ እጃችሁን ከፍ አድርጉት። ሁላችሁም ሁለቱን እጃችሁን ከፍ አድርጉት። እስቲ ይህን እጅ ማን ፈጠረው? አያምርም? ያምራል እኮ እግዚአብሔር እጃችንን፣ እግራችንን፣ መላ አካላችንን የሚያንቀሳቅሰን ማን ነው? ራሳችን አይምሮአችን ነው አይደለ? ራሳችን ማን ነው? ለኛ የቤተ ክርስቲያን ራስ ማን ነው? የኛ ራስ ማን ነው? ክርስቶስ ነው። ስለዚህ ሐዋርያው ሲናገር ምን አለ? እናንተ የክርስቶስ እርሻ ናችሁ፣ የክርስቶስ ሕንፃ ናችሁ፣ ከክርስቶስ ጋር የምንሰራ ነንና። ከማን ጋር የምንሰራ ነን? ከክርስቶስ ጋር። እንዴት? ከክርስቶስ ጋር የምንሰራው ልክ ይህን ሕንፃ ቅድም ያወጣችሁ እጃችሁ ሰራው። የእናንተ እጅ የማን እጅ ሆኖ? የክርስቶስ እጅ ሆኖ። እግራችሁ የክርስቶስ እግር ሆኖ፣ ዓይናችሁ የክርስቶስ ዓይን ሆኖ፣ ልባችሁ የክርስቶስ ልብ ሆኖ። ስለዚህ ራሳችሁ እሱ ከሆነ መላ ሰውነትን የሚመራ ማን ነው? ኢየሱስ ክርስቶስ ነው፣ እግዚአብሔር ነው፣ የድንግል ማርያም ልጅ ነው ማለት ነው። ስለዚህ በማን ተሰርተናል? እኛ በክርስቶስ ተሰርተናል። ዓለም አልሰራንም፣ ሰው አልሰራንም፣ ሌላ አዋቂ አልሰራንም። ሰሪያችን ማን ነው? እሱ ክርስቶስ ነው። ስለዚህ በደሙ የሰራን፣ በደሙ የገዛን፣ በስጋው የገነባን፣ በልጅነት የወለደን፣ ዓለምን ያሸነፈ እኛም ዓለምን እንድናሸንፍ ስልጣን የሰጠን፣ የልጅነት ስልጣንን ያጎናጸፈን የድንግል ማርያም ለኢየሱስ ክርስቶስ ለእኛ ሕፃን ሆነ፣ ተወለደ፣ ባህር መካከል ቆመ፣ ውሃውን ባረከልን፣ ውሃውን ወይን ያደረገልን፣ እስከ መስቀል ተጓዘልን፣ እስከ መቃብር ወረደልን። በትንሣኤ ሞታችንን ድል አድርጎ በእርገት አረጋግጦ ከእሱ ጋር እኛን ሰርቶ ስጋችን ፈርሶበት እንዳይቀር በእሱ ትንሣኤ እኛን ሕያው አድርጎ ሕያው ንጉሣችን እኛም እሱን እያመሰግን በጎች ሆነን በቀኙ ቆመን ልጆቼ ኑ በቀኜ ቁሙ መንግሥቴ እናንተ ነውና ወርሳችሁ ይኑሩ ብሎ ከእሱ ጋር ሰርቶናል። ክብር ምስጋና ለስሙ ይሁን። ስለዚህ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ። መቼም ገበሬ ያውቃል። መሬት ዝናብን ትቀበላለች፣ ዘርን ትቀበላለች። የኛ ዘራችን ወንጌል ነው። የኛ ዝናባችንም የእግዚአብሔር ምሕረትና ሰላም፣ ፍቅር፣ ርኅራሄ ነው። በእግዚአብሔር ርኅራሄ፣ በእግዚአብሔር ፍቅር፣ በእሱ ሰላም የማይርስ የማያበቅል ጽድቅ ስራን የማይሰራ መልካም ነገርን የማያደርግ የእግዚአብሔር ልጅ የሆነ የለም። ስለዚህ እግዚአብሔርን የምናስደስተው
በተስፋ ውስጥ ስንመላለስ ነው። ሁልጊዜ እሱን ስንፈራ ነው። ቤተ ክርስቲያን ስርዓትና ቀኖና፣ ትውፊት፣ ሕግ ስንመራና ሁልጊዜ አምላካችንን እግዚአብሔርን ስናይ እነሆ በዚህ ቤት ዓይኖቼ የተገለጡ ናቸው ይለናል። ጆሮቼም የተከፈቱ ናቸው ይለናል። እናንተ ከኔ ጋር የምትገናኙበትን ቤት መርጬዋለሁ ይለናል። አክብሬዋለሁ ይለናል። ስለዚህ እግዚአብሔር ቤተ መቅደሱን አክብሮታልና በቤተ መቅደሱ በኩል ደግሞ እኛን አክብሮናል። ደስ ይበላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በማቴዎስ ወንጌል ምዕራፍ 5 ቁጥር 12 ላይ ተፈስሑ ወታሰዩ እስመ ብዙ እሴትክሙ በሰማያት፣ ዋጋችሁ በሰማያት ብዙ ነውና ደስ ይበላችሁ አለ። የማን ዋጋ? የኛ። ምን ስናደርግ? ንጹህ እርሻዎቹ ስንሆን፣ ንጹህ ሕንፃዎቹ ስንሆን፣ ቤተ መቅደሶቹ ስንሆን፣ የእሱን ቤተ መቅደስ ካላፈረስ፣ የእሱን ቤተ መቅደስ ካላቆሸሽ፣ ካላረከስ ነው እኛ የእሱ ቤተ መቅደስ በመሆናችን፣ የእሱ ሕንፃ በመሆናችን፣ የእሱ እርሻ በመሆናችን ሁልጊዜ እንደ ፈቃዱ፣ እንደ ዓላማው፣ እንደ እሱ አባታዊ ፍቅር የምንመላለስ በምድር ላይ የምንኖር ብርሃን ሆኖ ብርሃን ናችሁ ያለን፣ ጨው ተብሎ ጨው ናችሁ ያለን፣ እሱ ምግብ ሆኖ ብሉን ያለን፣ መጠጥ ሆኖ ጠጡኝ ያለን፣ ሕይወት ነኝ ብሎ ሕይወትነቱን ለእኛ የሰጠን፣ እረኛ ሆኖ በእሱ እረኝነት የጠበቀን፣ እኛም በጎቹ በግ ሆኖ ራሱ መስዋዕት ሆኖ በምግብነት በመጠጥነት ራሱን አሳልፎ የሰጠን፣ በር ተብሎ በእኔ በርነት ውጡ፣ ግቡ፣ ተመላለሱ ብሎ በእሱ አምላክነት፣ በእሱ አዳኝነት፣ በእሱ ሕይወትነት፣ በእሱ አባታዊ ፍቅርና እሱ በሰጠን መመሪያና ወንጌል ሕግ መሰረት የምንኖር ከሆነ አምላካችን እግዚአብሔር ለእያንዳንዳችን በምድር ላይ የምንሰራውን ስራችን ሁሉ በሰማይ ዋጋ አድርጎ ይከፍለናል። ዋጋችሁ በሰማያት ብዙ ነውና ደስ ይበላችሁ። ስለዚህ የእግዚአብሔር ለእያንዳንዳችን ዋጋችን በሱ እጅ ነው። እንክርዳድ የዘራ የእንክርዳድ ዋጋውን ሞት ያጭዳል። ስንዴ የዘራ የስንዴውን ዋጋ ሕይወቱን ከአምላኩ ይቀበላል። ስለዚህ ክርስቶስን እንወደዋለን፣ ክርስቶስን እናመልከዋለን። የድንግል ማርያምን ልጅ ኢየሱስ ክርስቶስ በክንፉ ያቅፈናል፣ ዋጋችንን እያንዳንዳችን ይሰጠናል። ዛሬ ይህ ሕንፃ ቤተ ክርስቲያን ለ13 ዓመት ደክማችኋል፣ ለፍታችኋል። ሰው ገንዘብ አምላኩ በሆነበት ጌታው በሆነበት በዚህ በኑሮ ውድነት ክፉ በሆነ ዓለም ውስጥ በሚያዋልል ግራ በሚያጋባ በሚያስጨንቅ ነገሮች ሁሉ በየዕለቱ በሚለዋወጡበት በሚቀያየሩበት በሞትና በሕይወት መካከል ሰው ለመኖር በተገደደበት ወቅትና ጊዜ ውስጥ ግን ይህንን የመሰለ ሕንፃ ቤተ ክርስቲያን ሰርቶ በዚህ እግዚአብሔር ያየኛል፣ ልመናዬን ጆሮ ክፍት ሆኖ ይሰማኛል፣ እግዚአብሔር መንፈሱ በዚህ አለ፣ ሰላሙ በዚህ አለ፣ የኃጢአት ስርየት አገኝበታለሁ፣ ድንግል ማርያምን አገኝበታለሁ፣ ቅዱስ ሚካኤል ቅዱስ ገብርኤልን አገኝበታለሁ፣ ጻድቃን ሰማዕታትን አገኝበታለሁ። የእነዚህ ሁሉ ባለቤት የሆነውን ለእኔ የሞተልኝን ደሙን ዋጋውን ሕይወቱን ለእኔ የከፈለልኝን የድንግል ማርያም ልጅ ኢየሱስ ክርስቶስን አገኝበታለሁ፣ ከእሱ ጋር እዋሃድበታለሁ ብላችሁ ለ13 ዓመት ሙሉ ሳትደክሙ፣ ሳትሰለቹ፣ ሳትሰቀቁ ቤተ ክርስቲያን በመጣችሁ ሁሌ እየተለመናችሁ መቀንገድ፣ ማቴሪያሉን በማቅረብ ገንዘብ በመስጠት ጉልበት በመለገስ እውቀት በመለገስ ሁሉን ነገር አካልን፣ ጉልበትን፣ ጊዜን ሁሉ መስዋዕት አድርጋችሁ ይህን ሕንፃ ቤተ ክርስቲያን ለዚህ እንዲደርስና ተባርኮ ቅዳሴ ቤቱ እንዲከበር የክርስቶስ ሥጋና ደም ዛሬ እንዲሰጥበት አድርጋችኋልና ዋጋችሁ በሰማያት ብዙ ነውና እንኳን ደስ አላችሁ። ስለዚህ
ትምህርቴን እየሰበሰብኩኝ በእውነት እጅግ በሚገርም በሚደንቅ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች አሁን ባለንበት ዘመን ዓለም ትውልድ እየጠፋ በሚገኝበት ምዕራቡ ዓለም አባቶቻቸው በሰሩት ሕንፃ አብያተ ክርስቲያናት ማምለክ ማመስገን አቅቷቸው ቀድሞ የተሰሩት አብያተ ክርስቲያናት ባዶ በሆኑበት በእኛ ሀገር ላይ ደግሞ ድንቅና ውብ የሆነው ሕንፃ ቤተ ክርስቲያን አሁን ባለንበት ዘመን እየተሰራ በዚህ መልክ አገልግሎት እንዲሰጥ ማድረጉ የእናንተን ጥንካሬ፣ ብርታት፣ አስተዋይነት ራስን ለፈጣሪ ሰጥቻለሁ፣ ብኖርም ለእሱ ነው፣ ብሞትም ለእሱ ነው፣ እሱን አገለግላለሁ እንዳለ ሐዋርያው እናንተም በሞቴም ለእግዚአብሔር ነኝ፣ በሕይወቴም ለእግዚአብሔር ነኝ። ገንዘቤም የእሱ ነው፣ ሀብቴም የእሱ ነው፣ ሁሉ ነገሩ ሁሉ የእሱ ነው። መጨረሻ ላይ ጥዬ ሁሉን ነገር ትቼ የሚሄደው ወደ እሱ ነውና አሁን በሕይወት እያለሁ መልካም ነገር ሰርቼ በእሱ ዘንድ ዋጋ እንዲጠብቀኝ በማለት በእምነት ጸንታችሁ በርታችሁ ተግታችሁ በፍቅር በአንድነት ሆናችሁ የሕንፃ ቤተ ክርስቲያን እንዲመረቅና መንፈሳዊ አገልግሎት እንዲፈጸምበት አድርጋችኋልና አሁንም ዋጋችሁ በሰማያት ብዙ ነውና እንኳን ደስ አላችሁ። ሁሉ የእናንተ ነው። እናንተ የክርስቶስ ናቸው። ክርስቶስ የእግዚአብሔር ነው ይላል ሐዋርያው ቅዱስ ጳውሎስ። ሁሉ የማን ነው? ከሰማይ በታች ያለ ሁሉ የማን ነው? ለማን የተሰጠ ነው? ለእኛ የተሰጠ ነው። ለሰው ልጅ የተሰጠ ነው። ሁሉ የእናንተ ነው አለ ሐዋርያው ሲያስተምር። እናንተ የክርስቶስ ናቸው አለ። ክርስቶስ እግዚአብሔር ለእኛ ፍጥረትን ፈጥሮ ከፍጥረት በላይ ቁንጮ አድርጎ እኛን ሾሞ ሁሉን ከሰጠን ደግሞ እኛ ለማን ራሳችን መስጠት አለብን? ለማን መስጠት አለብን? ድምፃችሁን ከፍ አድርጓ። ራሳችንን ለማን መስጠት አለብን? ሁሉ የእናንተ ነው። እናንተ የክርስቶስ ናችሁ። የክርስቶስ የሆንበት አንደኛ መጀመሪያ ፈጥሮናል። ሁለተኛ ደግሞ ዳግም የእኛን ሥጋ ለብሶ ደግሞ እኛን ከኃጢአታችን አንስቶ አክብሮ ፍጹም ልጆቹ አድርጎ አካሉ አድርጎ ደግሞ ከእሱ ጋር በመስቀል ላይ አንግሶናል። ከመስቀልም በላይ ወደ ሰማይ ይዞን ሄዶናል። ስለዚህ ነው ሕሊናችሁ በሰማይ ይሁን፣ ሐሳባችሁ ልባችሁ በሰማይ ይሁን፣ ገንዘባችሁ በልበ ሥላሴ በሰማይ ይሁን። በዚህ ያለው ነገር ሁሉ ይጠፋል፣ ይሰረቃል፣ በሆነ ነገር ሊባክን ይችላል። መጨረሻም እኛም ልንለየው እንችላለን። የማይለየን እኛም የማንለየው የተዋሃርነው በእኛ ያደረ ቤተ መቅደሱ ያደረገ ሕንፃዎቹ ያደረገን በሥጋ ወደሙ ያተመን በልጅነት ያከበረን ሕይወቱን የሰጠን ዋጋ የከፈለልን የገዛን የድንግል ማርያም ልጅ ኢየሱስ ክርስቶስ በእኛ ያድራል፣ እኛም በሱ እንኖራለን። እሱ በእኛ ይከብራል፣ ይባርከናል፣ ይቀድሰናል፣ ያነጻናል። ፍጹማን ልጆቹ አድርጎ ከመላእክት ጋር ሕያዋን አድርጎ እንድናመልከው ሕይወትን ያድለናል፣ እያደለንም ነው። ስለዚህ እንኳን ደስ አላችሁ እና ዓይኖቼ ሁልጊዜ በዚህ የተገለጡ ናቸው፣ ጆሮቼም የተከፈቱ ናቸው፣ የምሕረት ፊቴም በዚህ ያዘነበለ ነው ብሎ እንደተናገረ ከዛሬ ጀምሮ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና እንዲሁም የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ እድለኛ ናቸው። በብፁዕነታቸው እየተመራ ክትትል እየተደረገ ይህ ሕንፃ ቤተ ክርስቲያን በትናንትናው በብዙ ሊቃነ ጳጳሳት ተባርከው ዛሬ ደግሞ ቅዳሴ ቤቱ እንዲከበር ብፁዕነቱ ይህንን ድንቅ የሆነውን ውብ የሆነውን ለየት ያለውን ሕንፃ ቤተ ክርስቲያን ተሰርቶ ለዚህ በቅቶ በማየቱ እንኳን ደስ አለው ትላለሁ። እንዲሁም የዚህ ደብር አስተዳዳሪ የመጨረሻ የምርቃቱ ጊዜ ላይ እንዲጠናቀቅ እግዚአብሔር ድሉ ሰጥቶ ዋጋ አብሮ ከሕንፃ ኮሚቴ ከሰበካ ጉባኤ ከአስተዳደር ሰራተኞች ጋር አጠቃላይ ከእናንተ ሁላ
ሁላችሁም ህዝበ ክርስቲያን ጋር ሆነው ህንፃ ኮሚቴውም ሰበካ ጉባኤውም አስተዳደሩም ሀገረ ስብከቱም ለዚህ ስለበቃ ሁላችሁም አጠቃላይ በዚህ እጃችሁን የዘረጋችሁ ላባችሁን ጠብ ያደረጋችሁ እውቀታችሁን የለገሳችሁ ከምንም በላይ ደግሞ ቀሲስ ዶክተር ኢንጂነር የሚል 3 ሙያን ይዞ የሚቀድሱበትም በራሳቸው ሙያ ሰርተው ዛሬ በዚህ ቦታ ላይ ሪፖርት ሲያደርጉ ያየናቸው ታላቅ ካህን ዶክተር ኢንጂነር እንኳን ደስ አለው ትላለው። ስለዚህ እንግዲህ ብዙ ማለት ይቻላል፣ ሰፊ ንግግር ማድረግ ይቻላል። በጣም በስሜት በደስታ ብዙ ነገር ብንናገር አያልቅም። ህንፃውን አይተናል። ውስጡንም ውጭውንም እጅግ ማራኪ ድንቅ የሆነ ከተለያዩ ቦታ የተለያየ የሙያ ፍሰት የፈሰሰበት ብዙ የተደከመበት ብዙ የገንዘብ አቅም የፈሰሰበት ይህ ህንፃ ቤተ ክርስቲያን ከምንም በላይ እኛ ንስሐ እንድንገባበት ስጋ ወደሙ እንድንቀበልበት እንድንጸልይበት በክርስቶስ እንድንሰራ ህንፃውን የሰራው እጃችን በክርስቶስ ስጋና ደም መሰራት በንስሐ መሰራት በፍቅር መሰራት በንጽህና መሰራት በመቻቻል በርኅራኄ በትዕግስት መሰራት በወንጌሉ ቃል መታደስና መቀደስ መባረክ ያስፈልጋል። ህንፃውን ሰርተናል፣ እኛም ልንሰራበት ያስፈልጋል። ህንፃውን ሰርተን ለእግዚአብሔር አስረክበናል። እኛም እግዚአብሔርን እንድንረከብ በሱ እንድንባረክ ከሱ ጋር እንድንሆን ደግሞ ራሳችንን ለንስሐ ራሳችንን ለስጋው ደግሞ ራሳችንን ለፍቅርና በቤት ውስጥ ለመጸለይ ልናዘጋጅና ለተሰራው ነገር ሁሉ ዋጋ እኛም ደግሞ ለእኛ ስለሆነ ስለዚህ አምላካችን እግዚአብሔር ንጹሐን እርሻው ያድርገን፣ ህንፃው ያድርገን፣ ቤተ መቅደሱ ያድርገን። በዓይነ ምሕረቱ ይመልከተን። ልመናችንን ችግራችንን የተለያየ አሁን በተለያየ ህይወት ውስጥ የምንኖርበትን ውስብስብ የሆነውን ህይወታችን ሁሉ እሱ ይፈታልን ዘንድ ልመናችንን ጸሎታችንን አምላካችን ጆሮውን ክፍት አድርጎ ይስማን፣ ይባርከን፣ ይቀድሰን። ያስተማረን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ብዙ አባታችን ቡራኬው ይድረሰን። አጥንትን የሚያለመልመውን ለንስሐ የሚያበቃውን ትምህርተ ወንጌል ስለሰጡን እጅግ እናመሰግናለን። ለብዙ አባታችን ቃለ ሕይወት ያሰማልን። እግዚአብሔር አምላክ በእኛ በልጆቹ ላይ ያስተማሩን ትምህርት ፍሬ እንዲያፈራ ቅዱስ ፍቃዱ እንዲሆንልን ጸሎቶ አይለየን። ዳይላክ ፕሮዳክሽን ግራና ቀኝ የተሰቀሉ ስክሪኖችን ስፖንሰር ስላደረገልን ወይዘሮ አልጋነሽ እና ባለቤታቸው አቶ አምባዬ እንዲሁም ይህን አውደ ምሕረት ዲኮር ያደረጉልን ናቸው። መጋቢ ሀብታት ኢንጂነር ዘሪሁን ጌታቸው እንዲሁ ስፖንሰር አድርገውናል። አና ማርያምን በገንዘባቸው የሰሩ ወንድም ናቸው። አብይ ዲጄ፣ ባሮክ ዲኮር፣ ፋልከን ኮንስትራክሽን፣ ህይወት ኮንስትራክሽን እና ወይዘሮ ኤደን መታደል በኢየሩሳሌም አስጎብኝ ድርጅት፣ ወይዘሮ ኤደን ዮሐንስ ክትፎ ቤት እንዲሁ በዓሉ ምክንያት በማድረግ ስፖንሰር ስላደረጉልን በቅዱስ ሚካኤል ስም ምስጋናችን ልናቀርብ እንወዳለን። ምዕመናኑ እንኳን ደስ አላችሁ፣ እንኳን ለዚህ ክብር ያበቃችሁ። ሁላችሁንም እግዚአብሔርን አመስግኑ። ለነበረን ጊዜ እግዚአብሔር አምላካችን የተመሰገነ ይሁን። አንድ እናታችን አስራት በኩራት ለመላኩ ለመመረቂያ ብሎ 20 ሺህ ብር አስገብተዋል። እግዚአብሔርን አመስግኑላቸው። ልጄ ከውጭ ልኮ ነው ብለዋል። እግዚአብሔር ባለህበት ይጠብቅህ በሉት። እግዚአብሔር ጸጋውን አብዛልን። ሰዓቱን ለመቆጠብ ከዚህ እንግዲህ ትናንትናም ብፁዕ አባታችን ብፁዓን አባቶችን ይዘው መጥተው ተባርከናል። ዛሬም በ3 ብፁዓን አባቶች ስንባረክ አርፍደናል። በረከቱን አትረፍርፎልናል። እንኳን ደስ አላችሁ ምዕመናን። ሶስቱንም ብፁዓን አባቶች እንኳን ደህና መጣችሁልን፣ ቡራኬያችሁ ይደርብን ብላችሁ አመስግኑ እግዚአብሔር። እንዲሁም አንድ እናት 10 ሺህ ብር ለመላኩ ለቅዱስ ሚካኤል አስገብተዋል። ደስ ብሎኛል ብሎ አስገብተዋል። አመስግኑላቸው።
ከዚህ በመቀጠል ብፁዕ አባታችን እንዲሁ ቃለ ምዕዳን ቡራኬ ይሰጡናል። ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ። ወደ ብፁዕ አባታችን። ክብር ለመድኃኔዓለም፣ ክብር ለጻድቃን ለሰማዕታት ለስራቱ፣ ክብር ለሊቃውንት በግብ ፈልገህ ያደረስክልኝ ቅዱስ ሚካኤል የቦሌው መድኃኔዓለም የሕፃናት ቅዱስ አምላክ የእነ አቤት ሰለሞን የእነ ትንሣኤ የእነ ወልደ ሥላሴ አምላክ መድኃኔዓለም ባልቀበልም ለብሻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡር መልአከ መንክራት፣ በዚህ ያላችሁ የሰንበት ትምህርት ቤት ተማሪዎች፣ የጸጥታ አካላት ሁላችሁም እንደምን አረፈዳችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ደስ አላችሁ። እግዚአብሔር አምላክ ዕድሜን ሰጥቶን ይህ ታላቅ ቤተ መቅደስ በአንድ ጊዜ በአንድ ስፍራ ላይ የታነጸ ሁለት ታላላቅ ቤተ መቅደስ በአንድ ቀን ነው የተመረቀው። ምናልባትም ስራው ሲጀመር ብዙ ተራራ ጋራ መስሎ የታያቸው ሰዎች ይኖራሉ። ዛሬ ላይ ደርሰው ግን የእግዚአብሔርን ስራ አይተዋል። እግዚአብሔር አምላክ ይሰራል፣ ይችላል። በባሮቹ ላይ አድሮ ይህንን ድንቅ ስራ የሰራ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ብፁዕ አባታችን ብፁዕ አቡነ ኤጲፋንዮስ ትምህርቱን አስተምረውናል። ትምህርት እንኳን ባይሰጥ በራሱ የተሰራው ስራ ህንፃ ቤተ ክርስቲያኑ በራሱ የሚያስተምር የሚናገር የሚያሳውቅ ነውና በዚህ ስራ ላይ የተሳተፉትን ሁሉ እግዚአብሔር በቸርነት ይጠብቅልን። ከዛሬ 13 ዓመት በፊት የነበሩት የደብሩ ዋና አስተዳዳሪ መልአከ ምሕረት ዘካርያስ ሐዲስ ጀመሩት። ዛሬ ላይ ደግሞ መልአከ መንክራት ኃይሌ አብርሃ ፈጽመው አስመረቁ። የወንጌል አገልግሎት እንዲህ ነው። ጳውሎስ ይተክላል፣ አጵሎስ ያጠጣል እንዳለው አንዱ የጀመረውን አገልግሎት ዱላ ቅብብሎች ነውና ሌላው ይፈጽመዋል። እንግዲህ እግዚአብሔር አምላክ ፈቃዱ ሆኖ ይህንን ታላቅ ህንፃ ቤተ መቅደስ ያስመረቁትን መልአከ መንክራት ኃይሌን እናመሰግናለን። ክቡር መልአከ መንክራት ኃይሌ አብርሃ ስራ የሚሳካላቸው የጀመሩትን መጨረስ ያሰቡትን መተግበር የሚችሉ ጠንካራ መሪ ጠንካራ አባት ናቸውና አሁንም በዙሪያው በየቀኑ እንደ እንጉዳይ በቅለው የሚያድሩ ህንፃዎች አሉና ያንን ደግሞ እንዲጨርሱ እግዚአብሔር ይርዳቸው። እጅግ በጣም ዛሬ የደስታ ቀን ነው። ዝውዕቱ ጊዜ ባርኮት የበረከት የደስታ የሰላም ነፍሳችን ሐሴት የምታደርግበት ታላቅ ቀን ነው። እንኳን ለዚህ ያደረሰን አደረሳችሁ። ሁለቱ ብፁዓን ሊቃነ ጳጳሳት ከትናንትና ጀምሮ በአገልግሎት ከቅዳሴ ቤተ ክርስቲያኑ ቡራኬ ጀምሮ እስካሁኑ ሰዓት ድረስ ብፁዕ አባታችን ብፁዕ አቡነ ኤልሳ የአሩሲና የኢትዮ ሶማሊያ አህጉረ ስብከት ከጳጳስ፣ ብፁዕ አባታችን ብፁዕ አቡነ ኤጲፋንዮስ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ እስካሁኑ ሰዓት ድረስ በቅዳሴ በወንጌል ሲባርኩን ቆይተዋል። ትናንትና ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጠቅላይ ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስብከተ ወንጌል ሐዋርያዊ ተልእኮ የበላይ ኃላፊ፣
ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ የበላይ ኃላፊ፣ ሌሎችም ሊቃውንተ ቤተ ክርስቲያን ክቡር ንቡረ ኤልያስ አብርሃ፣ ሌሎቹም አንድ ላይ በመሆን በወንጌሉ፣ በማህሌቱ፣ በአገልግሎቱ ሁሉም አገልግሎት ሲከናወን አምሽቶ አድሮ አርፍዷል። በዚህ መልኩ አገልግሎቱ ይቀጥላል። እጅግ በጣም ግሩም የሆነ ጊዜ ነው። ስለ ሁሉም ነገር እግዚአብሔር አምላካችን የተመሰገነ ይሁን። አምላካችን እግዚአብሔር በዚህ ቤት ውስጥ እኛም እንድንሰራበት እንድንባረክበት ሁላችንም ማለቴ ነው እግዚአብሔር ይርዳን፣ ይፍቀድልን። የሰላም አምላክ ከሁላችን ጋር ይሁን። ሀገራችንን ሰላም ያድርግልን። ቤተ ክርስቲያናችንን ይጠብቅልን። እግዚአብሔር ይባርካችሁ። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። አነኑ አርሴከ ቅድመ እግዚአብሔር አምላክነ በደብጾ ሊቀ ጳጳስ ከመ ይባርክ እግዚኦ አድን ሕዝበከ ወባርክ ርስተከ ራዮም ዋልሎም እስከ ለዓለም። እግዚኦ አድን ሕዝበከ ወባርክ ርስተከ ራዮም ዋልሎም እስከ ለዓለም። አቤቱ አክብሮ ሕዝብህን አድን፣ ካህናቱንም አክብር፣ እስከ ዘላለሙ ጠብቃቸው፣ ከፍ ከፍ ማድረጋቸው። ተቀዳሚ ተከታይ በሌለው በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ በዚህች ቅድስት ቤተ ክርስቲያን ተሰብስባችሁ የጸለያችሁ፣ ያመሰገናችሁ፣ የዘመራችሁ፣ ቅዱስ ሥጋውን የበላችሁ፣ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚሆን ሥጋው የሕግና የሥራ ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና እትምት የምትሆን የማርያም ልጅ የኢየሱስ ክርስቶስ ላለፈው ይቅር ይበላችሁ፣ ለሚመጣውም ይጠብቃችሁ ለዘላለሙ። በዚህ በቅዱስ ስፍራ በውስጥም በውጭም ያላችሁ ከሩቅም ከቅርብም የመጣችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ወንዶችም ሴቶችም ሁላችሁም ከኃጢአት ማሰሪያም የተፈታችሁ ንጹሐን ሆኖ ሁላችንንም ለመንግሥተ ሰማያት የበቃን የተዘጋጀን እንሆን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ መሐረነ ክርስቶስ እግዚኦ 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 መሐረነ ክርስቶስ ላለፈው ይቅር እንዲለን ለሚመጣውም እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ
የእግዝእትነ ማርያም ማርነ ክርስቶስ የእግዚአብሔር ቸርነት የድንግል አማላጅነት የቅዱስ ሚካኤል ጥበቃው ለዘላለሙ ይጠብቃችሁ፣ ለዘላለሙ ይባርካችሁ፣ ለዘላለሙ ይቀድሳችሁ። በማሰብ በመናገር በመስራት የተሰራውን ኃጢአት ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ከሁላችሁ ጋር ይሁን። በሰባክያነ ወንጌሉ በሰፊው ማታ ፕሮግራም ይነገራል፣ ዛሬ ይነገራልና አሁን ቀጥሎ ከሰኞ ጀምሮ የአስፋልቱ አሰራር የምድረ ግቢው ህንፃ ኮሚቴው እየመዘገበ ይገኛል። በትልቅ መዝገብ በጽሕፈት ቤት በዕለት ገንዘብ ሰብሳቢዎች እየመጣችሁ የአካውንቱ የባንክ አካውንት እየወሰዳችሁ ገንዘቡን ልታስገቡ አስፋልቱ በአጭሩ ገንዘብ ከተሰጠ የ6 ወር ማጠናቀቂያ ፕሮግራም ይዘናል።